ማሻአላህ። እሺ ምንድን ነው? ዳይኖሰር አምጣልኝ። ዳይኖሰር ማለት ዳይኖሰር ትልቅዬ እሳት የሚገባው። አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድ የከሪም ኖኖ ፋሚሊዎቻችን ቤተሰቦቻችን እንዴት ናችሁ? ዛሬ ደግሞ ለእናንተ ቀስ ብዬ ነው የምነግራችሁ። ፕራንክ ነው። ባሌን ፕራንክ አደርገዋለሁ ማለት ነው። ፕራንኩም የሚሆነው ከዚህ በፊት እሱን ፕራንክ አድርጌው አላውቅም ጭራሽ ማለት ነው። ሊገምተውም አይችልም። ምክንያቱም እኔ እንደዚህ ቀልድ ምናምን ብዙም ደስ አይለኝም እና እሱም አድርጎኝ አያውቅም፣ እኔም አድርጌው አላውቅም ማለት ነው። አሁን ግን በቃ ሳስበው ፕራንክ ማድረግ አለብኝ። ምክንያቱም እርግዝናዬንም አስመልክቶ አሁን ነው መቅበጥ ሰዓት ያለኝ ማለት ነው። ስለዚህ ምን ልንበለው ብዬ ሳስብ ዳይኖሰር ታውቃላችኋ? ትልቅዬው ነገር ማለት ነው። እሱ ዳይኖሰር አማረኝ አምጣልኝ ብዬ እላለሁ ማለት ነው። ከዛ የሚያሳየውን አውትፊት አብረን እናያለን። ካሜራ የከፈትኩት በነገራችሁ ላይ ደውዬለት ነበርና ወጥቶ ነበረ። ዛሬ ጁማ አይደል? ከመስጊድ እየተመለሰ ነበርና ከዛ በኋላ የት ደረስክ ምናምን ነገር ስለው ሰፈር ውስጥ ነኝ ምናምን 1-2 ደቂቃ ጠብቂኝ ነገር ብሎኛል ማለት ነው። ስለዚህ ቤተሰቦቼ ያለውን ነገር ኮሜንት ነግሩኛላችሁ ማለት ነው። ከዚህ በኋላ እሱን ኮሜንት ባደረጋችሁልኝ መሰረት እሱን ፕራንክ ለማድረግ እኔ ዝግጁ ነኝ ማለት ነው። እሱ ግን ፕራንክ ሲያደርገኝ እናንተ እንዳትተባበሩ ልላችሁ እወዳለሁ ማለት ነው። ቤቱን ሰብስክራይብ፣ ፎሎ፣ ሼር ምናምን ነገር አድርጉ። የቲክቶክ አካውንታችን ከስር ሜንሽን ስላደረግንላችሁ ፎሎ እያደረጋችሁ ማለት ነው። እናንተን ተማምነን እንግዲህ ቪዲዮ ጀምረናል ማለት ነው። ዩቲዩባችንን አሳድጉልን፣ ሰብስክራይብ አድርጉ። የተመቻችሁን ኮሜንት ደግሞ ጻፉልን። ከዛ ደግሞ የተለያዩ ፕራንኮችን እንደዚህ ብታደርጊው ሊያስደነግጠው ይችላል የሚል የምትሉትን ሀሳባችሁን ኮሜንት ላይ አስተያየት ጻፉልኝ ማለት ነው። እያንዳንዱን ነው የምሰራላችሁ ነው የምላችሁ። እናስለቅሰዋለን። ምክንያቱም ዝም ብሎ አባትነት አይገኝም ማለት ነው አይደለ? አባትነት በቀላሉ አይገኝም። ስለዚህ ግዴታ ይሄንን ማድረግ መቻል አለብኝ ማለት ነው። ባሌ እወድሃለሁ። ይህን ቪዲዮ ስታዩ ይቅርታ፣ አንተን ለማናደድ አስቤ ሳይሆን አእምሮኝ ነው አይደል? ቤተሰብ አእምሮኝ ነው ማለት ነው። እስኪ አሁን ድምፁን እየሰማሁት ነው። ሜቢ ሊመጣ ስለሚችል እስኪ በሩን ቀስ ብለን እንክፈተውና ሲመጣ ምንም እንዳልተፈጠረ ባሌ በቃ በቤተሰቦቼ ፊት ዛሬ ዳይኖሰር አምሮኛል አምጣልኝ ብዬ ስግጥ እላለሁ ማለት ነው። እስቲ የሚያሳየውን አውትፊት አብረን ማለት ነው። ጠብቁኝ ቤተሰብ። ወአለይኩም ሰላም። የኔ ባል ደህና ነህ? ና እንዴ ቪዲዮ እየሰራ ነው። ካሜራ ነው ቪዲዮ ልሰራ ነው። እሺ ቪዲዮ የዩቲዩብ ቪዲዮ በቤተሰቦቻችን ፊት የሆነ ነገር ጥያቄ ልጠይቅ ፈልጌ ነበር። ምን ጥያቄ ነው? ችግርሽ? እስከ ዛሬ እንግዲህ ካረገዝኩ የሆነ ነገር አማሬን ብዬ አውቃለሁ? ኧረ የለም ወላሂ 4 ወር ከምናምን 4 ወር ከ15 ቀን እስካሁን አማሪ ብለህ አታውቅም። ወላሂ ላዚ ምንድን ነው ያማርሽ? ታደርግልኛለህ? ኧረ ወላሂ ምንም ነው የማደርግልህ። ወላሂ እርግጠኛ ነህ? ለተስ ከባድ ነገር ነው ግን ኢንሻአላህ እንወጣዋለን። እርግጠኛ ነህ? አዎ ኢንሻአላህ አለ። ቤተሰብ እንግዲህ እወጣዋለሁ ብሏል ማለት ነው። ነግሬያችኋለሁ ለእናንተ። ምንም እንደተስቡ እንወጣዋለን። እርግጠኛ ነህ? ወላሂ በኋላ ግን ማኩረፍ ምናምን አይቻልም። ኧረ እንዴ እኔ እንደውም እስከዛሬ እንዴት አማርኝ እንዳላልሽው ላገርሞኛል። እርግጠኛ ነህ? ወላሂ እሺ፣ ምክንያቱም በኋላ ማለት ነው ቤተሰብ ሰምታችሁልኛል። ምክንያቱም ምንም ችግር የለውም እንወጣዋለን ነው እያለኝ ያለው በጣም በኮንፊደንት ማለት ነው። እዚህ አገር ውስጥ የሌለ ነገርስ ቢሆን እንግዲህ በዱዓ እናመጣዋለን አይደል? እንዴ በዱዓ ይመጣል ኢንሻአላህ። እሺ እኔ እንጃ በቃ ለመናገር ቤተሰብን ያልቻልኩም። የሚያሳፍር ነገር ነው አይደል? እስቲ ገምት፣ ምን ሊያምረኝ ይችላል? አሁን ከሀገር ከወጣ ምን ሊያምር ይችላል? ሀጅ አትይኝም? ሀጅ አለፈ፣ ሰዓቱ አልፏል። ሀጅ አለፈ። እሺ ሌላ ነው ያምር። ብዙ ጊዜ ቱርክን ትወዳታለች እና እሺም ቱርክ ሰደኝ አትይኝም? መጃ እንደዛ አትይኝም? እችን አሰራተ አይ እንደዛ ይደውላ ከእንስሳት ነገር ነው ያማረኝ።
እንስሳቱ የሚገኘው ከሀገር ውጭ ነው። ከኛ ሀገር ከኢትዮጵያ ውጭ ነው። አፍሪካ ውስጥ የለም። የለም። ምን ሊሆን ይችላል? ቤተሰብ ምንድን ነው? ተጨነቅ ማለት ምን እየተሰማ ነው? አንዴ የሆነ ጥያቄ ፈጠርሽብኝ፣ አስጨነቅሽኝ እኮ። ምንም አደርጋለሁ ብለሃል። ግን አደርጋለሁ ኢንሻአላህ። ኢንሻአላህ ምንም እንዳታስቢ፣ እንወጣዋለን። የአማርኛ ልንገርህ፣ እርግጠኛ ነኝ። በኋላ ግን ለምን እንደዚህ አልቻለም? ጭቅጭቅ ማኩረፍ ሁላ አልፈልግም። ምንም ጭቅጭቅ የለም። በቃ በቤተሰብ ፊት ተናግረሃል ከሆነ ቤተሰብ ቆይ እዚህ ጋር ማለት ነው ከሆነ እናደርገዋለን ኢንሻአላህ። እናንተም ታግዙኛላችሁ፣ ካልሆነ ደግሞ ዱዓ ታደርጋላችሁ። ዱዓ አደርጋለሁ፣ ይሳካል ኢንሻአላህ። እሺ ምንድን ነው? ዳይኖሰር አምጣልኝ። ዳይኖሰር ማለት ዳይኖሰር ትልቅዬ እሳት የሚተፋ አምጣልኝ ማለት ሲተፋ ማየት ፈልጋለሁ። ወይ እኔን ውሰደኝ እሱ ጋር፣ ወይ እሱን አምጣልኝ። በአካል ነው ዳይኖሰር መጥቶ በአካል ማለት እንዲህ። ኧረ ፌር አይደለም፣ ወላሂ ፌር አይደለም። ዳይኖሰር እኮ ነው ያልሽው። አመጣልሻለሁ ብለሃል እንዴ? ብለሃል ብያለሁ። ግን ዳይኖሰር ከጠፋ ለራሱ እኮ ብዙ ሺህ ዓመታቶች እኮ ተቆጠሩ። እንዴት ነው የምታስበው? ያረጠኝ እንግዲህ ፈልጌ አያምረኝም። ቤት ኖ አይደለም፣ ኖ አይደል። ቤተሰብ እዚህ ጋር ምን አለ መሰላችሁ፣ አንድ ዳይኖሰር ከጠፋ በሺህ የሚቆጠሩ እንትኖች ዓመታቶች ተቆጥረዋል። ገባሻ? ያ ማለት ከየትም ሊመጣ ይችላል። እሺ ቆይ አንድ ጥያቄ ልጠይቅህ። ይጥፋም አይጥፋም ምን አይመለከተኝም። አምሮኛል። ግን አንተ አርግዘህ ሞክረዋል? ማማር እንዴት እንደሆነ አርግዞ መሞከር ኖ እንደዛ እኮ አይደለም። አርግዤ መሞከር ምናምን ሳይሆን ግን አንዳንዴ ደግሞ ይሆን እንደዚህ በጣም ፈልጌው እኮ ግን አርግዞ የሚያውቅ ሴት አለ? እስኪ ኮሜንት ላይ ጻፍልኝ። ግን እሺ እንደዛ አይነት ነገር ያማረዋል እንዴ? ዳይኖሰር ግን አውቀሻል? እሳት የሚተፋ እኮ ነው ያልሽ። ወይኔ ጉግልማ ስራ አቆሟል እንዴ! እስኪ ሰርች አድርጊ ጉግል ላይ ከጠፋ ስንት ዓመት ነው ምናምን ብለሽ። በሺህ የሚቆጠሩ ዘመናቶች እኮ ተቆጥሯል። እንዴ ከየት አመጣለሁኝ? ለእኔ በቃ እችን ማድረጋችን ኖ አይደለም። እኔ ለአንቺ ምንም አደርጋለሁ ላይ ምልሽ ባላህ እገዛ ኢንሻአላህ ምንም አደርጋለሁ። ግን አሁን ሰብ ዳይኖሰር ማለት እንዴ በጣም ብዙ ሺህ ዓመታት እኮ ተቆጠሩ ከጠፉ። በዱዓ አሻምጣለሁ አላልክም? በዱዓ ይመጣል ኢንሻአላህ። ዱዓ አደርጋለሁ። በህልሟ ታይዋለች አይደል? ቤተሰብ ወላሂ ኧረ ቤተሰብ ጉዴን ይውልኝ። ኖ አይደለም። እናንተ ፍረዱ፣ በአላህ እናንተ ፍረዱ። ዳይኖሰር ማለት ነው ስንት ሺህ ዓመት አታስረዳኝ። አውቀዋለሁ። ምክንያቱም ማለት ነው ይመጣል ካዳ። እኔ እንደውም እንዲያምረኝ አነሳሳይ ነገር ምን መሰለህ? እሺ ቪዲዮ ላይ አየሁት። ኦኬ ከዛ በኋላ ማረሽ በቃ መምጣት እንዳለበት ነው የተሰማኝ። በአካል ማለት ነው መንካት ምናምን እፈልጋለሁ። እንደዚህ ምናምን የምልሽ ነው እናቴ። እየቀለድሽ ነው ላይ እየቀለድሽ። ኧረ እናቴ ረፍሽ ላይ እንደዛ አይነት ቀልድ ምንድን ነው? ቀልድ አይደለም፣ አማረኝ። እሺ አምሮት አይተኸው ታውቃለህ? ማማር እኮ ማለት አይደል እንደ ቤተሰብ። እስቲ ንገሩኝ። ቆይ ሲያምር እኮ ልክ አለው ካዳ። እንዴ የሚሆን ነገር እኮ ነው ማማር ያለበት። አንቺ ለውስጥሽ ነገር የሚሆን ነገር እኔ ፈልጌው አያምረኝ። እሱ ካማረኝ አማረኝ። ግዴታ የሚሆን ነገር እኮ መምጣት ነው። ማስተካከል ቤተሰብ። አረ ይበዷ የሚስተካከል አይደለም ላይ እንዲህ የከበድ ነገር እኮ ነው የጠየቅሽ። ግን ወላሂ አልታወቀሽም መሰለኝ። ታውቆኛል። ከየት ሊመጣ ይችላል? እስኪ አንቺ ውስጥሽ ጋውሪ በአላህ ከየት ሊመጣ ይችላል? እኔማ ውስጤ ጋር ሳወራ እንዳማረኝና ማየት እንደምፈልግ ነው የገባኝ። ከዛ በቃ ምክንያቱም ባሌ ነው ማምጣት ያለበት ይሄን አይደል? ቤት አውቀሽ አይደለም አማረኝ እንዲህ። አይ በቃ ጀሊሉ አላቱር ከምናምን እንዳያምራት ያደረገው እንደዚህ ትልቅ ነገር እንዳያምራት ነው። ቤተሰቡን ላይ ላዚ ከየትም ሊመጣ አይችልም እኮ ግን ወላሂ አይመጣም ስልሽ፣ አሁን ለምሳሌ የሆነ ነገር ቢያንስ አሁን እኛ ደሴ ያለን እና ደሴ የለም አዲስ አበባ አለ የሚባል ሆኖ ከአዲስ አበባ እንኳን ማምጣት በጓደኛ ቤተሰብ ይመጣል። ዳይኖሰር እኮ ነው ያለችው ቤተሰብ። እንዲህ ይሄ ፌር አይደል? ወላሂ ፌር አይደል? እንግዲህ ቤተሰብ እየሰማችሁ ነው። ከመጀመሪያው ጀምሮ ምንም ቢሆን የማይቻል ነገርም ቢሆን ቆይ እኔ ቤተሰቦቼ ጋር ላውራ። የማይቻልም ነገር ቢሆን አመጣልሻለሁ ነው ያለኝ። ሰምታችሁልኛል እኮ አይደለም? እና ይሄ እኮ የማይቻል ነገር ስልሽ እኮ ለምሳሌ አሁን የሆነ የሚከብድ ነገር ነው አይደል?
አይ እኮ ከከባድም በላይ እኮ ወላሂ ባለ የምርሽ ነው። አውቅሽ ነው ፊትሽ ላይ ግን አውቅሽ እንደሆነ ነው የሚያስታውቀው። ወላሂ ላዚ ቤተሰብ ቆይ እንዴት አማረኝ ብዬ አውቄ ሊሆን ይችላል? ምን አይነት ነገር ነው? አረ ፍረዱኝ። አውዙ ቢላ ለእኔ በቃ ምንም ማድረግ አልችልም ማለት ነው። አይደለም የሚሆን ነገር እኮ ነው መጠየቅ ያለብሽ። ኧረ እናቴ ባለ አረፍ ይሆናል። ከየትም ሊመጣ አይችልም እኮ አማዞን ለራሱ ብንሄድ የለም እንሂድና እስቲ እንሞክር። አማዞን አዋጡልን። እሺ አማዞን መሄጃ እንሄዳለና በቃ እኔ አማዞን ወስዳታለሁ። ኢንሻአላህ መች ኢንሻአላህ እንሄዳለን። ሳውል ጂዳ ከሌለስ ከሌላ ደግሞ ሌላ አማዞን ቦታ እንፈልጋለን። እንዴ ሁለተኛ አማዞን ቦታ እንሂድ። ሌላ እንደዚህ ትልልቅ የእንስሳት ያለበት ቦታ እነሱ በኮሜንት ይጠቁሙንና እንሄዳለን። አረ ቤተሰብ ያያችሁ ነው መሸማ ወላሂ እየታዘባችሁ ነው። እነሱማ ያውቁታል። ሴቶቹ አብሶ ስለሚያረግዙ ያውቁታል። ወላሂ ጨነቅ እየሞቀኝ ነው እናቴ ወላሂ እየሞቀኝ ነው። ወላሂ ምሬን እየሞቀኝ ነው። ፕራንክ የስልኩ ነው የሚገባው። ስልክ የተደወለበት ቤተሰብ አይታችኋል፣ ሰምታችኋል። ፕራንክ ምን እንደሆነ ደግሞ ማለት ነው እኔ ያሳያታል። ይህን ጠብቂ። እኔው ግን ወድሻለሁ። እኔ ምስተባይ ፕራንክ ታደርገኛለህ አታደርግም? ኧረ እኔ አላደርግም። እርጉዝ ሚስቴ እንዲህ ፕራንክ አደርጋለሁ? አላደርግም። ያው ግን ማለት ነው በእኔ ይብሳል። ምንም ችግር የለም። ቤተሰብ ትፈርዳላችሁ፣ እኛም ፈራ እናየዋለን። እሺ ለማንኛውም ቤተሰቦቼ ዛሬ እንደዚህ አድርገን ፕራንክ አድርገነዋል ማለት ነው። ሪያክሽኑም ሰው ግን ይጫወታል። ተመካክረን ነው ቤተሰቦቼ ጋር ተመካክረንበታል ይህን ጉዳይ እና ኮሜንት ላይ ያሳወቁኝ። ሌላ የነገርኳችሁን ነገር ፊክስ አድርጉት ማለት ነው። ኮሜንት ላይ ጻፉልኝ። ለማንኛውም ፋሚሊ የኔ ናችሁ እንዳትከዱኝ። በቀሌን በቅርቡ ጠብቁ ኢንሻአላህ። ግን ሰብስክራይብ ምናምን ላይክ ሼር አድርጉልን። እሺ አሳድጉን። ጀማሪ ነን፣ አበረታቱ። እንወዳችኋለን። ባይ። በሌላ ፕራንክ እንገናኝ።